ሰላም። በዛሬው የፊልም ዳሰሳችን ልናስመለክታችሁ ወደድነው በርን የተሰኘ የወንጀል ፊልም ነው። ቪዲዮውም እንደሚመቻችሁ ስለማልጠራጠር ላይክ እና ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ማሊንዳ በመኪናዋ ወደ ማደያ ስታቆም ፊልሙ ይጀምራል። ሲጋራ ለማጨስ ከመኪናዋ ትወጣና መኪናውን ነዳጅ እየሞላ ያለ ሰውዬ ጋር ትሄዳለች። ሲጋራ እያጨሰ በመሆኑ ማሊንዳ ከነዳጅ ፓምፑ አጠገብ ማጨስ የሚያስከትለውን ጉዳት ታስጠነቅቀዋለች። ማጨስ ክልክል ነው የሚል ማስጠንቀቂያ ከጎኑ ቢኖርም ሰውየው ግድ አይሰጠውም። ሰውየውንም ስላጨሰ ሳይሆን ለማጨስ የመረጠው ቦታ ችግር እንደሚያመጣበት ትነግረዋለች። እሱም ይናደድና ደደብ እንዳልሆነ ነግሯት ይጮህባታል። ሰውየውንም ትታ ወደ ማደያው ሱቅ ትገባለች። ካሸር የሆነችውም ሺላ መጸዳጃ ቤቱን እንድታጸዳው ታዛታለች። መጸዳጃ ቤቱን ለማጽዳትም የሥራ ልብሷን ትቀይራለች። በመንገዷ ላይ ብስኩቶችን እየተመለከተ ያለ ደንበኛ ታገኛለች። አሪፍ የሆነ ብስኩትም ትጠቁመውና ካልወደደውም ገንዘቡን ተመላሽ እንደምታደርግለት ትነግረዋለች። ስሟን ብትነግረውም ለሷ ፍላጎት ስላልነበረው ትቷት ይሄዳል። መጸዳጃ ቤቱን እያጸዳች እንዳለ ማሊንዳ እዛው ማደያ ውስጥ ያነሳችውን የወንድ ፖሊስ ፎቶ ስታይ እናያታለን። አንድ ሰውዬ ድንገት ይገባና እሷ እያለች ሽንት ቤቱን መጠቀም እንደማይችል እየነገራት እንድትወጣ ይጮህባታል። ሺላ የተለያዩ ሴቶች ትወርክ ሲያደርጉ የሚያሳይ ቪዲዮ እያየች ነው። ማሊንዳንም እንድትሞክረው ነግራት፣ ነገር ግን በድብቅ ትቀርጻትና ኢንተርኔት ላይ ትለቀዋለች። በዚህ መሃል አንድ አጠራጣሪ ሰውዬ ማደያው ጋር ይቆማል። ከመኪናውም ይወጣና ሽጉጡን ከኋላው ይደብቀዋል። ቢሊ ይባላል። ማሊንዳም ትተዋወቀውና ከሷ ሌላ ማደያ ውስጥ ሰራተኛ እንዳለ ይጠይቃታል። ሲጋራ ካላት እየጠየቃትም እንዳለ አንድ የፖሊስ መኪና ይመጣል። ቅድም ማሊንዳ ፎቶ ላይ ስታየው የነበረው ፖሊስ ከመኪናው ይወርዳል። ቢሊም ከውስጥ ሆኖ በተጠንቀቅ ፖሊሱን እያየው ነው። የሺላንም ትኩረት ይስብና ምን ፈልጎ እንደሆነ ትጠይቀዋለች። ኮንዶም እየፈለገ እንደሆነ ሲነግራት ሺላም 5 ደቂቃ ሙሉ እየፈለገ እንደሆነ ነግራው አንዱን ትመርጥለታለች። ውጪም ማሊንዳ ፖሊሱን በአዲሱ የፖሊስ መኪናው ዞር ዞር እንዲያደርጋት ትጠይቀዋለች። ስራ ስለሚበዛበት ግን እንደማይችል ይነግራታል። በስራው ምክንያት እንዲወስዳትም ሆን ብላ እንደምትታሰር ትቀልዳለች። በኋላ እንደሚወስዳትም ቃል ይገባላትና ቡና ለመግዛት ይገባል። ቢሊም ወደ መጸዳጃ ቤት ሲገባ ፖሊሱ ደግሞ ወደ ገንዘብ መቀበያው ይሄዳል። ሺላ በድጋሚ ማሊንዳ ፖሊሱን በድብቅ ስትቀርጸው ታያትና ትጮህባታለች። ስልኳንም በድንጋጤ ትጥለዋለች። ፖሊሱም ከስራ ተደውሎለት ወዲያውኑ ይሄዳል። ሺላም ማሊንዳ ሰዎችን በድብቅ ፎቶ በማንሳቷ ታሳፍራትና እብድ ብላ ትጠራታለች። ማሊንዳም ለሲጋራ ትወጣለች። ፊቷን በእንባ ይሞላል። ወደ ውስጥ ስትገባ ቢሊ ሽጉጥ ይደቅንባትና ከሺላ ጎን እንድትቆም ያዛታል። ማንንም ሰው ሊጎዳ እንዳልመጣ ይነግራቸውና ብሩ ለምን እንደሚያስፈልገው ማስረዳት ይጀምራል። ለሆኑ ሰዎች ብሩን ካልሰጠ እንደሚገሉት ይነግራቸዋል። ሺላም በወሬው ተሰላችታ ዝርፊያውን ቶሎ እንዲጨርስ ትነግረዋለች። ካሸሩጋና ካዝና ውስጥ ያሉትን ገንዘብ በሙሉ እንዲሰጡት ያዛቸዋል። ሺላም ከማናጀራቸው ውጪ የካዝናው ቁልፍ እነሱ ጋር እንደሌለ ትነግረዋለች። ገንዘብ ማስቀመጫ ውስጥም $100 ያነሰ ገንዘብ ነበር። ምክንያቱም አብዛኞቹ ሰዎች በክሬዲት ካርድ ነበር የሚከፍሉት። እውነተኛም ሽጉጥ እንዳልሆነ ስትነግረው ቢሊ ይናደድና ሽጉጡን ይተኩሰዋል። ማሊንዳም ለሞተረኞቹ ለመክፈል ገንዘቡ እንደሚበቃው ትጠይቀዋለች። እሱንም ለማገዝ ትወስንና የካዝናውን ብር ለማምጣት ትሄዳለች። ገንዘቡን እየከተተች እንዳለ 2 ደንበኞች ይገባሉ። የሚያጠራጥር ነገር እንዳታደርግ ያስጠነቅቃታል። ማሊንዳ ራሷን በመስታወት ታይና ቢሊን ለማማለል አንድ የቲሸርቷን ቁልፍ ትፈታለች። ለደንበኞቹ መልስ ለመስጠት ባለመቻሏ ጭንቀቱ ይጨምራል። ቢሊም በጭንቀት ሁኔታውን ይመለከታል። ሰውየው አቅጣጫ ሲጠይቃት ሺላ ወረቀት ላይ እየጻፈች በዛውም ለፖሊስ እንዲደውል ትጽፈለታለች። ለሰውየው ልትሰጠው ስትል ማሊንዳ ድንገት መታ ወረቀቱን ጨምድዳ ትይዘዋለች። በስተመጨረሻ ከወጡ በኋላ ቢሊ ይመጣና ቦርሳውን እንድትሰጠው ይነግራታል። በመስጠትም ፋንታ ከዚህ በኋላ ወዴት እንደሚሄድ ትጠይቀዋለች። ከሱ ጋር አብረው መሄድ እንደምትፈልግ ነግራው እሱ ግን ስለማይፈልግ መጨቃጨቅ ይጀምራሉ። በጉልበትም ከማሊንዳ ቦርሳውን ይቀማታል። ሺላም ትሰድበውና 2 ሴቶቹን በሽጉጥ በማስፈራራቱ ፈሪ እንደሆነ ትነግረዋለች። ቢሊም ንዴቱን መቆጣጠር ያቅተውና ሺላን ጎትቷት ይጥላታል። ማሊንዳንም በሩን ቆልፋ ስልኳን እንድትሰጠው ያዛታል። ወደ ጀርባም ሲወስዳት ማሊንዳ ተናዳ ትቆማለች። ቅድም የፈታችውንም ቁልፍ ተመልሰዋለች። ትኩስ የነበረውን ቡና ትይዝና ያለምንም ስሜት እጇ ላይ ታፈሰዋለች። ወደ ጀርባም ትሄድና የቢሊ ፊት ላይ ትደፋበታለች። በእሳት ማጥፊያውን ፊቱን መታ ራሱን ታስተዋለች። በሚወድቅበት ሰዓት ተሳስቶ ሺላ ላይ በመተኮሱ ትሞታለች። ቢሊ ሲነቃ ማሊንዳ ክፍሉን ጠርጋ የሺላን አስክሬን ደግሞ እየጠቀለለች መሆኑን ያያል።
ማንንም መግደል እንዳልፈለገ ተናግሮ ለመነሳት ሲሞክር ከወንበሩ ጋር መታሰሩን ያያል። ምንም ቃል ሳታወጣ በእርጋታ ከፊቱ ትቀመጣለች። ቅድምም ለምን እንዳልወሰዳት ትጠይቀዋለች። ቢሊም ግብረ አበሮቹ ስለሚመጡ እንድትፈተው ይነግራታል። ከመጀመሪያውም አንድ ቡድን ላይ እንደነበሩ ትነግረዋለች። ቢሊም ቅድም ስላላመናት እንደነበር ይነግራታል። አሁን ባላት ህይወት ደስተኛ ካልሆነች ይጠይቃታል። ህመም እየተሰማው እንደሆነ ሲነግራት ከሱቁ ፔን ኪለር ትይዝለትና ከውጪ ደግሞ ቁጡ የሆነ ደንበኛ ዕቃ ለመግዛት እንድታስገባው ይነግራታል። አንድ ላይ ስለመውጣት ቢሊ ሲነግራት ፍቅረኛ እንዳላት ማሊንዳ ትነግረዋለች። የህመም ማስታገሻውንም በዛ አድርጋ ትሰጠዋለች። ነገር ግን በህመም ማስታገሻው ፋንታ ግንኙነት ቀስቃሽ መድኃኒት ነበር የሰጠችው። ማሊንዳም ከሷ ጋር እንደማይሄድና እየዋሻት እንደሆነ እንደምታውቅ ትነግረዋለች። አይኑንም ትሸፍነውና ልትደፍረው ትሞክራለች። እንደምንም ካስቆማት በኋላ ለመፍታት ሲሞክር ከመደርደሪያው ጋር ተጋጭቶ ይወድቃል። ማሊንዳም ብሩን ይዛ ትወጣለች። ግራ የተጋባችም ትመስላለች። ቅድም ሲያንኳኳ የነበረውንም ሰውዬ ታስገባዋለች። በቂ ቡናም እንደሌለ ይነግራታል። ሰውየውም ሳያስተውላት አንገቷ ላይ ሽጉጡን ትደቅነዋለች። በፍጥነት ግን ሀሳቧን ቀይራ ሽጉጡን ታወርደዋለች። እያለቀሰችም ሰውየው ከሱቁ እንዲወጣ ትነግረዋለች። ለፖሊስ ልትደውል ስትል የሺላ ፍቅረኛ ሄሪ ይመጣል። ስለ ሺላ ሲጠይቃት እንደወጣች ትነግረዋለች። ሊደውልላት ሲሞክርም መሬት ላይ ስልኳ እየጠራ ያገኘዋል። ፍቅረኛው ያለ ስልኳ 2 ደቂቃ መቆየት ስለማትችል መጠራጠር ይጀምራል። ማሊንዳም ሺላ ከወንድ ጋር ወደ ሆቴል እንደሄደች ትነግረዋለች። እሱም ያምናትና አቅራቢያ ወዳለው ሆቴል ይወጣል። አስክሬኗን ለመቅበር አካፋ ይዛ ወደ ውጪ ስትወጣ ሞተረኞቹ ማደያ ውስጥ ይቆማሉ። ስለ ቢሊ ገልጹላትና አይታው ከሆነ ይጠይቋታል። ማሊንዳም እንደ አስክሬን ማስወገድ የመሳሰሉ ወንጀሎችን መስራት ከቻሉ ትጠይቃቸዋለች። ያለማቋረጥ ለመግባት ሲሞክሩ ማሊንዳ ሽጉጡን ስታወጣ እነሱም ይደቅኑባታል። በየቦታው ካሜራ በመኖሩ አለቃቸው እንዲከቱት ይነግራቸዋል። ቢሊን ለመፈለግ እንደሚሄዱ ይነግሯትና ካላገኙት ተመልሶ እንደሚመጡ ይነግሯታል። እንደሄዱም ወደ ሱቁ ተመልሳ የካሜራዎቹን ቅጂ ለማጥፋት ቁልፉን መስበር ትጀምራለች። ባለመሳካቱም ለሲጋራ ወደ ውጪ ትወጣለች። በዚህም አጠቃላይ ቦታውን ለማቃጠል አሪፍ ሀሳብ ይመጣላታል። 2 ላስቲክ ነዳጅም ትሞላና ወደ ሱቁ ትመለሳለች። ሱቅ ውስጥ ነዳጁን ለመድፋት እየተዘጋጀች እንዳለ ፖሊሱ ይመጣና ተሳስቶ ሽጉጡን ይደቅንባታል። አጠራጣሪ ሰው ካየች ይጠይቃታል። የቢሊ መኪናም የተሰረቀ እንደሆነና እየፈለገው እንደሆነ ይነግራታል። ቁልፉ እስካሁን መኪና ውስጥ በመሆኑ ሹፌሩ ቅርብ እንደሆነ ይጠረጥራል። የካሜራውን ቅጂን ማየት እንደሚፈልግ ሲነግራት ቁልፉ ዳያን ጋር ብቻ እንዳለም ትነግረውና ሊደውልላት ይሞክራል። ስልክ ላይም እንዳለ ሽጉጡን ቀስ ብላ ወደ ኪሷ ትከታለች። ማሊንዳም አጠራጣሪ ሰው አይታ እንደነበርና በአረንጓዴ መኪና ወደ ሆቴል እንደሄደ ትነግረዋለች። ከመሄዱ በፊት ፖሊሱ ሱቁን አንድ አፍታ ማየት ይፈልጋል። ማሊንዳም ተናዳ ልታለቅስ ትደርሳለች። ከኋላም ሁሉንም ክፍል ይመለከትና ሁሉም በስርዓት እንዳለ ያረጋግጣል። ወንጀሌን ካወቀብኝ ብላ የደቀነችበትንም ሽጉጥ በፍጥነት ታወርደዋለች። ስልክ ቁጥሩንም ይሰጣትና ሆቴሉን ለማየት ይሄዳል። ወደ ክፍሉም ስትመለስ ቢሊን ያሰረችበት ገመድ ተፈቶ ታገኘዋለች። ማደያውንም የማቃጠል እቅዷን ትቀጥላለች። ከኋላ አካባቢ ድምፅ ትሰማና በድንገት መብራቱ ይጠፋል። በሩም አልሰራ በማለቱ ልትወጣ አልቻለችም። ቢሊም ከተደበቀበት እየጮህባት ይመጣል። መሬት ላይ ስላለው ትነግረውና ሙሉ ሱቁ እንደምታቃጥለው ታስጠነቅቀዋለች። ሄሪ ድንገት መጥቶ ውስጥ እንድታስገባው ይነግራታል። በኋላ በሩን ለማምለጥ ትሞክራለች። ቢሊ ግን ቀድሟት ወጥቶ በሩን በቆሻሻ ገንዳ ዘግቶታል። ቢሊም ወደፊት ይሄድና ማሊንዳ ሺላ እንደገደለቻት ለሄሪ ነግረዋል። ማሊንዳን እያዋራት እንዳለ ቢሊ ከኋላ ይመጣና አንቆት ይገለዋል። የሄሪንም መኪና ይወስደዋል። ማሊንዳ ለፖሊሱ እየደወለች እንዳለ ቢሊ በመኪናው የፊቱን በር ይሰብረዋል። ይቅርታ ልትጠይቀው ብትሞክርም በቀል ስለሚፈልግ ይተኩሳል። ሽጉጡን ቅድም ነዳጅ ስለነካው በእሳት ይለኮሳል። ሽጉጡንም እንደጣለው ሱቁ መንደድ ይጀምራል። ማሊንዳ ብታመልጥም በትንሹ ግን እግሯ ይጎዳል። ፊልሙ ሲያልቅ ፖሊሱ ማሊንዳን ወደ መኪናው ይወስዳታል።